አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ የቀለል ያለ የሻወርማ ምግብ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። እንግዲህ አብራችሁኝ ተከተሉ። በመጀመሪያ የሚያስፈልገን ዶሮ ነው። ዶሮአችንን አጥበን የተዘጋጀ ዶሮ ነው እኔ ያለኝ እና እሱን እንከትፋለን። እዚህ ጋር ከትፈን ካዘጋጀን በኋላ የምናስገባውን ቅመማ ቅመሞች እናዘጋጃለን። በመጀመሪያ እዚህ ጋር ያስገባሁትኝ የጎርት ነው። እኔ 2 ማንኪያ የጎርት ነው የተጠቀምኩትኝ። እናንተ ከዛ በላይ ትችላላችሁ። እዚህ ጋር ደግሞ የተጠቀምኩትኝ ቶማቴ ነው። ቀላ የሚያደርገው ቶማቴ እሱ ነው የተጠቀምኩትኝ። እዚህ ጋር የተጠቀምኩትኝ ያው ቀላ እንዲያደርገው ቶማቴ ነው የተጠቀምኩትኝ። ጨው እና የተለያዩ ቅመማ የቤታችሁ ያለውን ቅመማ ቅመም መጠቀም ትችላላችሁ። እኔ ለምሳሌ በርበሬ ትንሽ ተጠቅም ያለው ቀላ እንዲያደርገው ድጋሚ የነጭ ሽንኩርት ዱቄት፣ የዝንጅብል ዱቄት ተጠቅም ያለው ትንሽ ዱቄት ጥቁር እንትን ምንድነው የሚባለው ስሙ ጠፋብኝ። እሱንም ተጠቅም ያለው። በአጠቃላይ ያላችሁን እንትን መጠቀም ትችላላችሁ። ግዴታ ኤክስትራ መግዛት አይጠበቅባችሁም። ከዛ እዚህ ጋር በደንብ አድርገን እንቀላቅለዋለን። ከቀላቀልነው በኋላ በላስቲክ እንደዚህ ስር አድርገን ለ1 ሰዓት ያህል ፍሪጅ ውስጥ እናስቀምጠዋለን። ያው ከ1 ሰዓት በኋላ እንግዲህ አውጥቼዋለሁ ማለት ነው። ለእናንተ ያው እየቆራረጥኩኝ ነው ማሳያችሁ። ከዛ በኋላ ከ1 ሰዓት በኋላ አውጥቼው እዚህ በኦቨን አድርገዋለሁ። ለ30 ደቂቃ ነው እንትን ያልኩትኝ ማለት ነው። ከዛ በተጨማሪ ደግሞ ቂጣውን የምንጠብስበት ወይም ቀላ እንዲል የምናደርገው በዚህኛው ነው። ቅድም የጨመርኩትን ቀላ የሚያደርገውን ቶማቴ እንጨምራለን፣ ዘይት እንጨምራለን። ጨው እዚህ ጋር ባትጨምሩም ችግር የለውም እዛኛው ላይ ስለጨምር። ዶሯችንም እቹት በስላ ወጥታለች። ያው እኔ ብዙ አይደለም ያረኩት ለብቼ ስለሆንኩኝ፣ ብዙ ከሆናችሁ ግን ጨመር ማድረግ ትችላላችሁ። ከዛ በኋላ ይሄንን ቂጣ ማያውቀው የለም የቱርክ። ከዛ ለ2 እንለየዋለን። ከለየነው በኋላ ቅድም የተጠቀምነውን 2 ማንኪያ የጎርት ነው የምንጠቀመው። እኔ በዛ ማድረግ ትችላላችሁ፣ ግን በዛ ካረጋችሁትኝ ቃ አይልላችሁም እና እኔ 2 ማንኪያ ነው የጨመርኩትኝ። ከዛ ዶሮውን የጠበስኩትን ዶሮ እዚህ ጋር አረኩኝ። እዚህ ጋር ቶማተ ነው የጨመርኩት። አረንጓዴው ደግሞ ፐርሲል የሚባለው ነው። እሱን አርጋችሁ ከዛ ደግሞ አሁን ያስገባሁትኝ አሁን ከዚህ ቀጥሎ የምሰራው ሶዘ ነው። ማባያው ከላይ አርጋችሁ የምትበሉበት ነው። ከዛ እንዲያርገን ከእንትን ካለ በኋላ የምንጠቀልለው እንደዚህ ነው። ከዛ ቀደም የነገርኳችሁን ቀዩን ቶማቴ ታግሉና በዘይት ምናምን አግላችሁ የጠቀለላችሁትን ቂጣ እዚህ ላይ ታረጉታላችሁ ማለት ነው። ከለቀለቃችሁት በኋላ እያገላበጣችሁ ቃ እስከሚል መጥበስ እንደዚህ እስከሚያምር ድረስ። ከዛ ከፈለጋችሁ ደግሞ አጠገቡ ፖምስ ማድረግ ትችላላችሁ። በጣም ነው የሚጣፍጠው። ቀምሼዋለሁ። እናንተም እንግዲህ ቀመሱት። እዚህ ጋር ደግሞ የማሳያችሁ ማባያው ያልኳችሁን ሶዘ ነው ማለት ነው። እዚህ ጋር ነጭ ሽንኩርት 2 ነጭ ሽንኩርት ነው 3 ነጭ ሽንኩርት ነው ያረኩትኝ፣ ምክንያቱም ቃናው እንዳይረብሸኝ በኋላ ላይ። ከዛ ግማሽ የሎሚ ጁስ ነው የጨመርኩትኝ። ዘይት፣ ውሃ 2 ማንኪያ ዘይት፣ ግማሽ ብርጭቆ ውሃ። ከዛ በኋላ እንደምታዩት እንግዲህ በደንብ አድርገን እንፈጨዋለን። ይኸው ፈጭተ ነው ቀጠን ብሏል፣ ግን እሱ ችግር የለውም። ከዛ እዚህ ጋር 2 በረዶ እንጨምራለን፣ ምክንያቱም እንትኑን ወፈር እንዲያደርግልን ያግዘናል። እዚህ ጋር ቅድም የጨመርኩትን ፐርሽሌ ነው የምንጨምረው። ከዛ አንድ ላይ ነው ድጋሚ የምንፈጨው ማለት ነው። አንድ ላይ ከፈጨነው በኋላ ጣጣችንን ጨርሰናል። አሁን እዚህ ጋር የምናደርገው ማዮኔዝ ነው። ማዮኔዝን አድርገን ድጋሚ እንፈጨዋለን። ከፈጨነው በኋላ እንደዚህ ነው ሪዛልቱ የሚመጣው እና ይሄን ይመስላል። አመሰግናለሁ።